ይሄ መልእክቴ ዱባይ ለምትገኙ እህቶችን ነው። አይ ቲንክ በአንድም በሌላ የወጣችሁት የራሳችሁንም ህይወት ለመቀየር የቤተሰቦቻችሁንም ህይወት ለመቀየር ነው የወጣችሁት እንጂ እከሌ በዚህ ስሜን አነሳ እከሌ በዛ ማንነቴን አነሳ ብላችሁ ለመካሰስ አይደለም። ወገኖች እኔ አረብ ሀገር በነበርኩበት ጊዜ እንደዚህን አይነት ነገር አላውቅም። የእውነቴን ነው የምላችሁ። ወረቀት ያላቸው ሰዎች ወረቀት ለሌላቸው መከታ ነበሩ፣ ጋሻ ነበሩ። የእውነት በዚህ ልክ አላውቅም እና በጣም ነው የሚያሳዝነኝ የሚሆነውን ነገር። ህይወታችሁን ለማሻሻል ብላችሁ ከማዳም ቤት ወጥታችሁ ደግሞ በፍሪ ቪዛ የምትሰሩ የራሳችሁን ነገር ልታቋቁሙ የወጣችሁ አላችሁ እና ማለት መካሰስ አይጠበቅባችሁም። ህግ መኖሩ ጥሩ ነው። የተበደለን ሰው የሚሰማ አካል መኖሩ ጥሩ ነው። ነገር ግን ወገኖቼ እርስ በርሳችሁ መቆሳሰል፣ እንደዚህ መካሰስ ምን ማለትን ሳይሆን ምን አለ ህግ ካወቃችሁ አልቀረ አሉ ደግሞ እንደናንተ ነፃነት የሌላቸው በማዳም ቤት ውስጥ ሆነው ብር የማይከፈላቸው ኤምባሲ የማይሰማቸው እረፍት የሌላቸው እንዲሁም ደግሞ ታመው ሕክምና አጥተው ግን ስራ ላይ ያሉ እየታመሙ የሚሰሩ ፍትህ ያጡ ብዙዎች እህቶች አሉና ህብረት ሰርታችሁ ለእንደዛ አይነት ለራሳችሁ ወገን መከታ መሆን ሲቻላችሁ ውጭ ላይ እየሰራችሁ ማለት የራሳችሁን ነገር የከፈታችሁ ሰዎች ግን እርስ በርስ ትበላላላችሁ፣ እርስ በርስ ትከሳሰሳላችሁ ማለት በዚህ መልኩ የቢዝነስ ሰው መሆን አይቻልም። እና ይሄ ህግ ማወቃችሁ እንዳለ ሆኖ እዛ የምትመላለሱበትን ነገር አንድ ኮሚቴ ፈጥራችሁ ኢቭን እንኳን ከሌላው ማህበረሰብ ለሚመጣባችሁ ጫና ውጭ ያላችሁ እነዚህ በፍሪ ቪዛ የምትሰሩ የራሳችሁን ነገር ያላችሁ ሰዎች አንድ ላይ ሆናችሁ ተሳስራችሁ አንድ ላይ ብትቆሙ የእውነቴን ነው የምላችሁ። በተለይ ደግሞ የራሳችሁን ስራ የጀመራችሁ ሰዎች በቃ እንዲህ ነፃነቱ ያላችሁ ነፃነት ለሌላቸው ብትቆሙ ራሳችሁንም ደግሞ የምትከላከሉበት ራሳችሁን ዲፌንስ የምታደርጉበት የሆነ ነገር ችግር ሲመጣ ኮሚኒቲ ቢኖራችሁ በጣም ነው የሚያሳፍረው የእውነት እከሌ እንዲያለችኝ ከሰስኳት፣ ወረቀቷን እንደዚህ አስደረግኩ፣ በዚህ ገባ በዚህ ወጣ። በጣም ነው የሚያሳፍረው እውነት። እኔ ሀቢባ ጋር አንዳንዴ እገባለሁ፣ ሰማለሁ፣ የተቆራረጡ ቪዲዮዎችን ያለውና በጣም ነው የሚያሳዝነው። እና አስተውሉ። ህግ አለ፣ ህግ ታወቀ ተብሎ ዝም ብሎ እንትን አይባልም እና ተጠቀሙበት። ህግ ካለ ተጠቀሙበት፣ ይጠቅማችኋል ማለት